በሽሮ ልሙሽ ሰርተናላችሁ። ወደዳችሁ ሰብስክራይብ፣ ሼር፣ ኮፒ ሊንክ አድርጉ። ለብሶ በጣም ወዳችሁ አብስራው ነው። ወዳችኋለሁ። ቻው ጋይሶች። ሰላም ጋይሶች እንዴት ናችሁ? አብስራው ብሎክ ላይ ዛሬ ደግሞ ለፋሚሊዎቼ ልሙሽ ለምን አልሰራላችሁም ብዬ አስቤ ለፋሚሊዎቼ ለማጋራ በሚለው አሳምቼላችኋለሁ። አብረን ዛሬ ደግሞ ሽሮ እንሰራለን። ከአሰራሩ ጀምሮ እንሰራለን ጋይሶች። አብራችሁ ሰብስክራይብ እና ኮፒ ሊንክ ሼር እያደረገን አሁን ደግሞ ጋይሶች ከሰል እናቀጣጥላለን። አሁን ደግሞ ጋይሶች ከሰላችን ተቀጣጥሏል። ጭሱ ድረስ በርደን እናስቀምጠዋለን ማለት ነው። አሁን ጋይሶች ከሰላችን ተቀጣጥሎ እንደምታዩት ነው፣ ተቀጣጥሏል ማለት ነው። ባጭሩ አሁን ድስታችንን መጣድ ማለት ነው አሁን የሚጠበቅብን ማለት ነው። አሁን ድስታችንን እንጥደዋለን። እንግዲህ ባህሩን እንደምታዩት ዘይታችንን ጠብ እናደርጋለን ማለት ነው ጋይሶች። በቃ ለምን ብትሉ ልሙሽ ሽሮ ስለምንሰራ ዘይት አናበዛም። ካበዛን በጣም የሚያስጠላው ጋይሶች ሽንኩርታችን ለሽንኩርት ግዴታ መግባት ስላለበት እንጨምራለን። እዚህ ጋር ጨው እንጨምራለን ማለት ነው። እዛን ጨው ጨመርንበት ላይ እንሸረክተዋለን ማለት ነው። በቃ እንትኑ አሁን ደግሞ ሽንኩርታችን በስሏል ጋይሶች። ማለቴ ታክተናል ማለት ነው። በጣም እንዳልቀነው ማለት ነው። እዛን ጋይሶች በነገራችን ላይ ትንሽ ግዴታ ልሙስ ሽንኩርት ስለምንሰራ ልሙሽ ሽሮ ስለምንሰራ ግዴታ ሽንኩርት መግባት አለበት። ትንሽ ጣዕሙ እንኳን ስለሚቀየር ቢያንስ ለፍሬ ትንሽ ሽንኩርት እንከታለን። ብጨምሩ አሪፍ ነው ብዬ አስባለሁ። እዛ በጣም እንዲደቅልን ደግሞ እንደ ሽንኩርቱ እናረጋለን ማለት ነው። አንዳይታይ ልሙጥ ሽሮ ስለምንሰራ እንዲደቅልን ማለት ነው። ላይ ድጋሚ ፈጨዋለሁ ማለት ነው። እዛ አሁን ጋይሶች በርበሬ እየጨመረን ነበረ። በርበሬ ነዛ ነው እናደርገው ይዟል ማለት ነው። ትንሽ ለቆየ መሰለኝ ተባይ ነበር። ከዛ በቃ ማለት ነው። በርበሬ እንዳይዝብን ራሱ ዋችን ጨመር እናደርጋለን። ልሙሽ ሽሮ እንሰራ ማለት ነው። ወይን ተክተክ ማለት ነው። ሲንተከተክ እናሳያለን። አሁን ደግሞ ጋይሶች ሽንኩርታችንን እንጨምራለን ማለት ነው። ውሃ ከጨመረን በኋላ ነው ለዛ ነው። እዛ ሽንኩርታችን እንዲበስል ውስጡ እንዲጠፋ እናደርጋለን ማለት ነው።
2 ሰከንድ እንጠብቀዋለን ማለት ነው። ሽንኩርቱ በጣም እንዲበስል 2 ሰከንድ ከሆነ በኋላ ሽሮአችንን እንጨምራለን ማለት ነው። ሁሉ ነው በጣም እናማስላለን። ማንከስ ስላልቻለ በማማሰያ እናማስለዋለን። በጣም እናማስለዋለን። በጣም ጣዕም እንዲሰጠን ማለት ነው። ከበርበሬ ጋር እና ከሽንኩርቱ ጋር እንዳያዋህድ። አሁን ደሱ ከዛ ተከሰርተሽ እዛ ጋይሶች አሁን ጨውን እንጨምራለን ማለት ነው። መጀመሪያ አካባቢ ከነሽንኩርቱ ጋር ስለጨመርኩት ነው አሁን ጨው አላበዛሁት ማለት ነው ጋይሶች፣ ለዛ ነው። እንግዲህ እንጀራችን እንደምታዩት ቀይ እንጀራ ነው። አሁን ሽሮአችን ደግሞ እንጨምራለን ማለት ነው። ሁሉም ሽሮአችን በትኩሱ መሆን አለበት ብዬ ነው እንግዲህ ጋይሶች። ሲቀርብ እናያለን። ጋይሶች አሁን ቻት ይሄን ይመስል ነበር ሽሮአችን። ይሄን የመሰለ እንጀራ ሰርተንላቸዋል። ይሄን የጣፈጠ ሽሮ ልሙሽ ሽሮ ሰርተንላቸዋል። ከወደዳችሁ ሰብስክራይብ፣ ሼር፣ ኮፒ ሊንክ አድርጉ። ለብሶ በጣም ወዳችሁ የአብስራው ሆት ላይ ወዳችኋለሁ። ቻው ጋይሶች።